ጤና ይስጥልኝ። ይህ የግብርና ቢዝነስ ቲዩብ ነው። አዘጋጅና አቅራቢ ካሳሁን መሸሻ ነኝ። የግብርና ቢዝነስ ቲዩብ እንግዲህ እንደሚታወቀው በተደጋጋሚ ያው አልፎ አልፎ ነው ተከታታይነት ብዙ ያው ከጊዜ አንጻር እና ምቹ ሁኔታ ለጊዜው ስላልፈጠርኩኝ ያው በተደጋጋሚ ትንሽ ጠፋ እያልኩ ነው የምመለሰው። ይህን እንግዲህ ይቅርታ ጠይቃለሁ፣ ወደፊት አስተካክላለሁ እና የተለያዩ ተያያዥነት ያላቸውን በጣም ብዙ የምንማማርባቸው ኮንተንቶችን ክሬት አድርጌያለሁ ኦልሬዲ። ነገር ግን ያው ወደ የግድ ኮንተንት ክሬት ማድረጉ ብቻ አይደለም፣ ቀረጻ አድርጎ ወደ ፐብሊሳይዝ ማድረግ ያስፈልጋል። ስለዚህ እዛ ላይ የተወሰኑ ጋቦች እንዳሉብኝ አውቃለሁ ከምሰጡኝም ማስተያየት። ስለዚህ ይቅርታ እጠይቃለሁ። እንግዲህ በተከታታይ እየሰጠው ያለሁት ስለ ንብ እርባታ እና ቢዝነስ እና ቴክኒካሊ መሰራት ስላለባቸው ስራዎች ነው። ስለዚህ ከ1 እስከ 5 ክፍል ያሉትን እንደተከታተላችሁ ተስፋ አድርጋለሁ። ዛሬ በክፍል 6 ይዤ የመጣሁት ሱፐሪንግ ወይም ደግሞ የዘመናዊ ቀፎን መደረብ የሚል በተለይ ለጀማሪዎች እንዲሁም ደግሞ ልምድም ያላችሁ ናችሁ። አብዛኛው ቦታ ላይ ሳይ ጋፕ ይታያል፣ የሆነ ክፍተቶች ይታያሉ። ስለዚህ እነዛን ለማረም ታሳቢ በማድረግ ወቅቱም አሁን መስከረም እንግዲህ ወደ መገባደጃው ላይ ያለን ስለሆነ ሰዓቱ ስለሆነ ወቅታዊ ነው ብዬ ስላሰብኩኝ ላቀርብ ችያለሁ ማለት ነው። በዚሁ መሰረት ሱፐሪንግ ወይም ደግሞ የንብ መደረብ የቀፎ መደረብ ስራ ምንድን ነው? ወይም ደግሞ የቀፎን ስፔስ መጨመር ማለት ነው። ስፔስ መጨመር ካለው ቦታ ንቡ ወልዶ እንዳይሄድ ወደ ምርት እንዲያተኩር ቦታውን ማስፋት ማለት ነው። ስለዚህ የዘመናዊ ቀፎ ቀደም ቪዲዮ እንግዲህ በተደጋጋሚ እንደምገለጽኩት ባለ 3 ድራብ ነው። የመጀመሪያ ሳጥን፣ ሁለተኛ ሳጥን፣ ሶስተኛ ሳጥን እያለ እያንዳንዱ 10 ፍሬም 30 ፍሬም አለው ማለት ነው። ስለዚህ ምርት የሚጠበቀው ከ20 ፍሬም ነው። ከላይ ካሉ ከሁለት ሳጥኖች ወይም እነዚህ ሀኒ ሱፐርስ ከሚባሉ ወይም ደግሞ የማር ብቻ ምርት የምናገኝበት ሳጥን ማለት ነው። ያም የሆነው በምንድን ነው? የእናትን ውሃ ወደ ላይ እንዳትወጣ ኪዩን ኤክስክሉደር ወይም የእናትን ማገጃ ከታች የመጀመሪያው ሳጥን አፍ ላይ ስለሚደረግ በቀላሉ ወደ ላይ ወጥታ እጭ ወይም እንቁላል ጥላ እጭ ሊዘጋጅ አይችልም። ስለዚህ ንጹህ ማር ኤኒታይም ልናገኝ የምንችልበት እድል ነው ማለት ነው። እንግዲህ ከስሙም ስንነሳ የዘመናዊ ቀፎ ያው ለረጅም ጊዜ አገራችን ላይ የቆየ ነው። በስፋት ደረጃም ጥናቶች እንደሚያሳዩት ቢያንስ ከ2.5 እስከ 3 አካባቢ ፐርሰንት የኢትዮጵያን ማለት ነው ባለው ሽፋን ነው ያለው እና ዛት ማች ብዙም ስርጭቱ ያናክል አይደለም። ሁለተኛ ደግሞ ስራ ላይ ከመዋል አንጻር አንዳንዱ ወስዶም ያው ስራ ላይ ያለማዋል ለተለያዩ ነገሮች ማዋል ውጤት ሳያገኙ ክትትል በማነስ የተለያዩ ነገሮች ስለሚገጥሙት አብዛኛውን የሚጠበቀውን የማር ምርት እየተገኘ አይደለም ያለው። ስለዚህ ይህን ለመቅረፍ በዚህ ቻናል ሙሉን የተከታተለ አንድ የዘመናዊ ቀፎ ወይም ሽግግር ወይም ባህል ያለው ሰው የተሻለ ምርት እንዲያደርግ ሙያዊ ድጋፍ እንደምናደርግ ወይም ደግሞ ምናልባት ትምህርትም እንደሚያገኝበት ተስፋ በማድረግ የዛሬውን ዝግጅት በቀጥታ እጀምራለሁ ማለት ነው። ስለዚህ የመጀመሪያው እንግዲህ ተራ በተራ ሁለቱንም ሳጥን አንዴ አንደርብም። ስለዚህ የመጀመሪያውን ሳጥን እንደርባለን። ከዛ ቀጥለን የንቡን ጥንካሬ አይተን የአበባውን ሁኔታ አይተን ሁለተኛውን እንደርባለን ማለት ነው። ስለዚህ የመጀመሪያውን ለመደረብ የሚያስፈልጉ ነገሮች አሉ። እንግዲህ ከመደረባችን በፊት ኢንስፔክሽን ምልከታ እናካሄዳለን። ምልከታው ምንድን ነው? የመጀመሪያው የንቡን ሁኔታ እናያለን። ደሃ ንብ ላይ ምንም የሌለው ላይ አንደርብም። ሌላ በርደን ነው የምንጨምርበት፣ ቦታ እናሰፋበታለን። ንቡ ያን ከበር ማድረግ አይችልም። ስለዚህ የንቡን ጥንካሬ ማየት ያስፈልጋል። የንቡን ጥንካሬ ስናይ አንደኛ አገባቡን እናያለን። የአበባውን ሁኔታ ወቅቱን እናያለን። ከዛ የምናየው ምንድን ነው? ንቡ አብዛኛው ንብ በጣም ጠንካራ ኮሎኒ ወይም ደግሞ ቶሎ እየወጣ እየገባ አበባ እየሰበሰበ እያመጣ እያየ ነው ከሆነ አንድ። ሁለተኛ ማታ ላይ ከጀርባ በኩል ቀፎውን ሄደን ስናነሳው በጣም የሚከብድ ከሆነ ይሄ ኢንዲኬተር ነው ማለት ነው። ስለዚህ ምን ያሳየናል ማለት ነው? ቀፎ ወይም መንጋው ጠንክሯል። ስለዚህ ቢደረብ የተሻለ ነው ማለት ነው። ስለዚህ ይህን ካረጋገጥን በኋላ ሰም እናዘጋጃለን ማለት ነው።
ሰም ያው ዝም ብለን ከየትም አይደለም። አንደኛ የተዘጋጀ ሰም ነው የምንገዛው፣ ወይም ሁለተኛ ደግሞ ራሳችን ፕሮሰስ ማድረግ ከቻል ከጠጅ ቤት ተሰብስቦ ወይም ከቀፎ የሚሰበሰብ ብዙ ቀፎ ካለን ከዛ ተሰብስቦ ምናልባት 1 ኪሎ 2 ኪሎ የምናገኝበት እድል ካለ ያን አቀልጠን እሱ ራሱን የቻለ ፕሮሰሲንግ አለው። ስለዚህ እነዚህን ከግምት ያስገባ ነው የሚሆነው ማለት ነው። ስለዚህ ለማንኛውም አሁን ሰሙን ከገበያ እንደገዛን አድርገን ታሳቢ እናድርግና እናዘጋጅ። ለስንት ቀፎ ነው የሚደረብ ያለን መጀመሪያ ማወቅ ያለብን ለመወሰን እሱን ነው ማለት ነው። ለ1 ቀፎ፣ ለ2 ቀፎ፣ ለ3 ቀፎ። ስለዚህ ከግምት ያስገባ መስራት አለብን ማለት ነው። መግዛት አለብን። የመጀመሪያው እሱንም ርቀት ስላለ እሱን ማምጣት አለብን። ሁለተኛ የሚያስፈልጉ ሌሎች ነገሮች አሉ። ለምሳሌ አሁን አልኮል ያስፈልገናል። 70% አልኮል በቡድን መግዛት ይቻላል። ይሄንን ሰሙኑን በቡድን መግዛት ይቻላል። ውስን ከሆነ ኦሞ ያስፈልገናል። ኦሞ ቢቻል ሮል ኦሞ ቢሆን ጥሩ ነው። ሌላ ክብሪት ያስፈልገናል። ክብሪት 2 ጥቅም አለው። አንዱ እሳት ብቻ እንዳታስቡ መስፈሪያችንም ስለሆነ ነው። ሌላው ጭልፋ ያስፈልገናል። ብረት ድስት ያስፈልገናል፣ ሰፋ ያለ ብረት ድስት። ሌላው እንግዲህ የምግብ ከሆነ ምናልባት በጣም ምን ማድረግ ያስፈልጋል? ማጠብና ማጽዳት፣ ሌላ ጠረን እንዳይኖረው፣ ዘይት፣ የተለያየ ነገር እንዳትጠቀሙበት፣ ንጹህ ቢቻል አቅሙ ካለ በአዲስ ራሱ የንብ ዕቃ ለንብ ብቻ መዋል። ቢላውን በተመሳሳይ፣ ጭልፋውን በተመሳሳይ፣ ሁሉም በተመሳሳይ ማለት ነው። ንቡ ላይ ኢምፓክት ስላለው ማለት ነው። ሌላ ቢላ ያስፈልገናል። ወይም ደግሞ ቢቻል ቢላው ስቴንለስ ስቲል የማይዝጉ አይነት እነዚህ ተሰርተው የሚሸጡ ገበያ ላይ ያሉ እነሱ ቢሆኑ ጥሩ ነው። ሌላ ጠረጴዛ ያስፈልጋል። ላዩ ላይ እንጋግራለን፣ ላዩ ላይ የምናስተካክልበት። ከዛ ጆግ ያስፈልገናል። ጆግ ማለት የእጅ ማስታጠቢያው ማለት ነው። እሱ ያስፈልገናል ባለ 1 ሊትር። ሁለተኛ 2 የጆግ ማስታጠቢያ የእጅ ማስታጠቢያ ሳህኖች ያስፈልጉናል። እነዚህን ካዘጋጀን በኋላ ቼክ እናደርጋለን። የመጀመሪያው ስራችን የሚሆነው ሰሙን ንጽህናውን ቼክ አድርገን መቆራረጥና በትንንሽ ስብባሪ ማድረግ ነው። ያ የሚሆንበት ራሱን የቻለ ምክንያት አለው። አንደኛውና ዋነኛው ምክንያት የመጀመሪያው በቀላሉ ለመቅለጥ ስለሚያገለግለን ነው። ሁለተኛው ደግሞ ስለምንጠቀምበት ነው፣ ጊዜ ይቆጥባል። ሁለተኛው ደግሞ ምንድን ነው? ሰሙን በተለያየ ጊዜ አሁን ለምሳሌ ከ1 ኪሎ ግራም ሰም የምናገኘው 7 እንጀራ ነው። 7 ሚንስ ለ2 ቀፎ ይሆናል። 14 እንደውም 5 ከጨመር አይሚን ለ20 ይሆናል ማለት ነው። ስለዚህ ለ2 ይሆናል ማለት ነው 20 ሲሆን። ስለዚህ ያን ካልኩሌት አድርገን በዛ ነው 1-2 ነው የምናደርገው። ምክንያቱም እንጀራ የሰም ዋጋ ውድ ነው። ከ800 እስከ 1000 ከዛም በላይ ሊሆን ይችላል እንደየአካባቢው ርቀት። ስለዚህ በኪሎ ማለት ነው። ስለዚህ በጣም ውድ ነው። ስለዚህ ያንን ከታሳቢ ያደረገ ግማሽ ካረግንለት ንቡ ግማሹን ወደታች ይቀጥልበታል ማለት ነው። ከዛ በመቀጠል ሰሙን በምንጋግረው መጠን እንከሰከስና ግማሹን ብረት ድስት እሳት አያይዘን ብረት ድስቱን እንጥዳለን። ውሃ እንጨምራለን። ቀድመን ግማሽ ብርጭቆ ውሃ እንዳይዘነጋ ቀድመን እንጨምራለን። በዛ ላይ የከሰከስነውን ሰም እንጨምርና እሳት እንቆሰቁሳለን፣ እናነዳለን። በጣም ጠንካራ ያልሆነ እሳት መለስተኛ ቀስ ብሎ እያማሰል ነው እንዲቀልጥ እናደርጋለን። ሙሉ በሙሉ እያማሰል ነው ከቀለጠ በኋላ እናወጣና በአንድ በኩል አዘንብለን እናስቀምጠዋለን። ከስሩ ብረት ድስቱ ስር የሆነ ነገር ጨምረን እናዛን። ለምን ቆሻሻ ካለ ወደ ስር ይዘግጣል። ለእኛ ደግሞ እንደ ልብ እንድንጨልፍ ባህር ይሰራልናል ማለት ነው። ከላይ እየጨለፍን ስለምንሰራ አንደኛው ይሄ ነው። ከዛ ጠረጴዛው አካባቢ እናስቀምጣለን። እንግዲህ ግራኝ ሰው በሚመቻቸው አሁን ይሄ ቀኝ ግራ የተለያየ ሰው ስለሚኖር ቀረብ አድርጋችሁ ቢቻል ባይንጠባጠብ ጥሩ ነው። ዋጋው ውድ ነው። ሁለተኛ ደግሞ ቶሎ መስራት ያስፈልጋል በፍጥነት አለበለዚያ ሰሙ የመርጋት ባህሪ ያለው። ስለዚህ ያ ተጽዕኖ ስላለው ቶሎ በዛ መልኩ መስራት ያስፈልጋል ማለት ነው። ማዘጋጀት ያስፈልጋል። ያ ሬዲ ካደረግን በኋላ የመጀመሪያው ስራችን ሶሉሽን ወይም ደግሞ ማሰሻ ማዘጋጀት ነው። እንግዲህ ይሄ ያልኩት ያኛውን ፕሮሲጀር ጨመርኩት እንጂ ያን ቁጭ አድርገናል የምናዘጋጀው። ሶሉሽኑን ጎን ለጎን እያፈላን ነው የምንሰራው። ፕሮሲጀራሊ ግን ሰሙን እየሰራን ሰሙ እስከሚቀልጥ ድረስ ሶሉሽኑን እንሰራለን ማለት ነው እንጂ አቅልጠን አስቀምጠን አይደለም የምንሰራው። እሳትም ላይ በጣም መቆየት የለበትም። ማምቶ ካለቀ መውጣት መቻል አለበት። እሳት
ሰም በራሱ በጣም ቤንዚን ማለት ነው፣ ይቃጠላል። ሰው አደጋ ሊያደርስ ይችላል። ጥንቃቄ ያስፈልጋል። ይረጫል ሁሉ የመፈንዳት ባህሪ ሁሉ ያሰማል፣ ድምፅ አለው። ስለዚህ ያንን ማወቅ መቻል አለብን፣ የሰም ባህሪያት ማለት ነው። ከዛ ውጪ ሶሉሽኑን የምንሰራው ምንድን ነው? 1 ሊትር ውሃ እዛ ፕላስቲክ ጆጉ ላይ አይሚን ማስታጠቢያው ላይ እናደርጋለን። ከዛ እሱን ካደረግን በኋላ ኦሞ እንከፍትና ኦሞችንን በክብሪት ቀፎ ማለት ነው እንጨቱን ካስወገድን በኋላ ክብሪት ቀፎዋን ወስደን በሱ አንድ እዛ ውሃ ላይ እናደርጋለን። ከዛ አልኮል ሁለት ክዳን በራሱ በአልኮሉ ሃይላንድ 2 ክዳን እናደርግበታለን። ከዛ በደንብ አድርገን እናደርጋለን፣ እናዋህዳለን። ምንም አይነት ዱቄት መታየት የለበትም። ምንም አይነት እዛ የዘቀጠ መኖር የለበትም። ስለዚህ ይሄ ሶሉሽን ወይም ማሰሻ ነው። ጠቀሜታ አለው። አንደኛው የአልኮሉ ጠቀሜታ ምንድን ነው? ሻጋታ እንዳይሰራ ሞልድ ምናምን የምንለው እንዳይሰራ ማለት ነው። እና ሌላ ነገሮች ነፍሳት እንዳይፈጥር ይከላከላል። ኦሞ ደግሞ አንደኛው ስራው ማለስለሻ ነው። ሁለተኛው ደግሞ ጉድ አሮማ፣ ጠረኑ ጥሩ፣ የሁለቱ ኮምቢኔሽን ለንቡ ጥሩ ነው። አትራክቲቭ የሆነ አሮማ ነው ያለው። ስለዚህ ያን እንጠቀማለን ማለት ነው። ወይም ኢምፓክት በእንጀራው ላይ አይኖረውም በንቡ ላይ ማለት። ስለዚህ ጥሩ ነው። ሳይንቲፊካሊ ተሞክሮ የተረጋገጠ ስለሆነ ጠቀሜታ አለው ማለት ነው። ስለዚህ ይህን ካደረግን በደንብ ካማሰልን በኋላ የመጀመሪያው ስራችን ምንድን ነው የሚሆነው? እንትናችንን ማጽዳት ያስፈልጋል። የመጋገሪያችንን የሰም መጋገሪያ ወይም ካስቲንግ ሞልድ ግብርና ቢሮ አለ። ምናልባት አንዳንዶቻችሁ እየጠየቃችሁ ነው ያላችሁት። በአሁኑ ሰዓት አላቅም ከ20 ሺህ በላይ እንደሆነ ነው ያለኝ መረጃ። ምናልባት እንግዲህ በቡድን ሆኖ መግዛት ይቻላል። አንድ ሰም ማተሚያ ካለ ለሰፈር ለብዙ ሰው ያገለግላል። በጋራ መግዛት ትችላላችሁ። ስለዚህ ያ የሰም መጋገሪያ በደንብ ይጸዳል፣ ይታጠባል። በንጹህ ውሃ ከታጠበ በኋላ አልኮሉን ሶሉሽኑን እናደርጋለን። ሶሉሽኑን በደንብ አዳርሰን እየደገምን እያነሳን እያወረድ ውሃ ልኩ ግን መጠበቅ መቻል አለበት። ወደ አንድ ፊት ያዘነበለ ሆኖ ከአንድ ፊት ሶሉሽኑ ካልደረሰው ይይዛል እንጀራው፣ የማር እንጀራው ማለት ነው። ስለዚህ የሰም እንጀራው ማለት ነው። ስለዚህ ምን ማድረግ አለብን? ውሃ ልኩን በትክክል የተስተካከለ ቦታ ላይ ጠብቀን በውሃ ቼክ እናደርገዋለን ማለት ነው፣ ሁሉም ቦታ መድረሱን። ከዛ በኋላ በደንብ ካረጋገጠን እናንተ ሶሉሽኑን አድርገን በደንብ አድርገን እያነሳን ከላይ መያዣውን ይዘን እንደዚህ እያነሳን ስንመልሰው ሙሉ በሙሉ ይዳረሳል። ከዛ በኋላ ይዘን ሶሉሽን ሳህኑ ላይ ወይንም ደግሞ ይሄ ፕላስቲክ በውሉ ላይ ማስታጠቢያው ማለት ነው፣ እሱ ላይ እንመልሳለን። አንደፋው፣ ምክንያቱም ሪሶርስ። ሁለተኛ ደግሞ ሁሌ ማዘጋጀት አንዴ ያዘጋጀ ነው ብዙ እንጀራ ሊያስጋግረን ስለሚችል፣ ስለዚህ በዛ መልኩ እንሰራለን ማለት ነው። ከዛ ክዳኑን በጆሮአችን በግራ እጃችን ከያዝን ወይም በቀኝ እጃችን ግራኝ ከሆነ ማለት ነው ይዘን ጭልፋችን ትልቅ ነው የሚሆነው። ከቀዳም በኋላ እላቡን አፈስና ኢሚዲየትሊ ቶሎ ካዳረሰን ጊዜ ሳንወስድ እንትኑን ላው ላይ እንመልሳለን። ክዳኑ እንደዚህ እንመልሳለን ማለት ነው። መልሰን እንይዘዋለን። ከዛ በኋላ ትንሽ ጫን እንለዋለን። አይነ በጎ ገብቶ እንዲያወጣ። ከዛ አዲስ ከሆነ በራሱ ያወጣል፣ ችግር የለውም። ግን ነባር ከሆነ አንዳንዶቹ ከአያይዝም እጥረት የመዳመጥ አይነት እንትን አለ። ሁለተኛ ሲረጋ ቅርጽ በቀላል ማውጣት ስለማይቻል ፈጠን ማለት ያለብን ለዛ ነው ማለት ነው። ከዛ በመቀጠል በግራና ቀኝ ተርፎ የተቀመጠ ወይም የቀረረ እንትን አለ፣ ሰም ይኖራል። ያንን ወደ ብረት ድስቱ እናጠነፈፍና በደንብ እንጨርሳለን። እሱን ከጨረስን በኋላ እንመለስና ውሃ በጀርባው ላይ እናረጋለን። ውሃ በጀርባው ላይ ቀዝቃዛ ሁለት ያስፈልጋል ብያቸዋለሁ ለብቻ። አንደኛው ሶሉሽን ማዘጋጃ ነው፣ አንደኛው ንጹህ ውሃ ደግሞ ማቀዝቀዣ ነው ማለት ነው። ጀርባው ላይ እንደዚህ እንጨምራለን፣ እናቀዘቅዛለን። እሱ እስከሚቀዘቅዝ ትሪሚንግ እንሰራለን። ዙሪያውን እንጀራውን ትርፍ የወጣውን ትሪም እናነሳና ለብቻ እናስቀምጠዋለን። በኋላ ቀልጦ እንጀራ ይሆናል። እሱም በተራው አጠራቅመን ከዛ በኋላ ወደ ውሃው እንመልሳለን። ወደ ውሃው ከመለስን በኋላ በደንብ አጠንፍፈን ከዛ በጥፍራችን ወደታች እናደርገዋለን። 4 ማዕዘኑ ላይ ያለው እንጀራውን ማለት ወደ ላይኛው ላይ መያያዝ ባህሪ ስንቆርጠው ጠጋ ብለን መቁረጥ መቻል አለብን፣ በቢላ ስንቆርጠው። ከዛ በኋላ ያን የቆረጥነውን እንትን በጥፍራችን ወደታች እያያዝን በአንደኛችን እጀታውን ይዘን ስናነሳ እንጀራው ታች ይቀራል። ቀስ እያል እናነሳለን። ከዛ እንጀራችንን ጀርባውን ቆርጦ ጥግ ላይ የሚይዘው ስላለ እሱን እንቆርጥና እናስገባለን ማለት ነው። እንጀራ ላይ እናስቀምጣለን። ዘሴም ሮት ይቀጥላል ማለት ነው። በዚሁ ሁለተኛውንም እንደዛ እያደረግን እያሰስን እንደዛ እያደረግን እያሰስን እየመለስን እንሰራለን ማለት ነው።
ከዛ ከጨረስን በኋላ ካሰስና ከጨረስ ሁሉ ካዘጋጀን በኋላ እንጀራውን ሁለት ቦታ እንቆርጠዋለን። ሙሉ በሙሉ በደንብ ትሪም አድርገን በምን በፍሬም እየለካን የፍሬሙን ግማሽ እየለካን ወደ ላይኛው ክፍል በደንብ መጠጋት አለበት። የቀደመው ቪዲዮ አሳይቻችኋለሁ። በደንብ ወደ ላይኛው ክፍል እየተጠጋ ይቆረጣል። ከተቆረጠና ከተስተካከለ በኋላ የማጣበቅ ስራ እንሰራለን ማታ ላይ ማለት ያው ወደ ማታ ስለምንጋግረው ቀፎን አዘጋጅተን ሁሉን ነገር ካጠዳን በኋላ እንጀራውን እያመጣን እናጣ 10ሩም ላይ ነው የሚታሰረው። 10ሩም ላይ ከታሰረ በኋላ ማታ ጭሳችንን አዘጋጅተን ሁሉን ነገር አልባሳችንን አዘጋጅተን እንከፍታለን ማለት ነው። በምንከፍት ሰዓት ንቡ ዝም ብሎ እኔ እንደምለው በቀላሉ የሚከፈታለን። በመሮ ከላይ በደንብ አድርገን እንትን ማለት አመቸ ክዳኑ አይለቅም። የስረኛው በጣም ጠቦት ከሆነ በደንብ አድርጎ በማሪገላ ስለሚያያይዘው በጣም ጠንካራ ነው። ምን ማድረግ ያስፈልገናል ማለት ነው። በደንብ እንትን ማድረግ ያስፈልጋል ማለት በመሮ ቀስ እያልን አላቀን ከዛ ከጨረስን በኋላ ንቡ ላይ እናጨስና ንቡ ላይ ካጨስን በኋላ አለፍ ላይ 5 እንጀራ ወደ ውስጥ እንጨምራለን። ባዶ 5 እንጀራ እናወጣለን። ንብ ያለው 5 እንጀራ ራንደምሊ 5 እንጀራ እናወጣለን። በዚህ አጋጣሚ ስታዛውሩ ያሰራችሁት ከባህላዊ ቀፎ ይመጣ ካለ ወደ ላይ እናወጣዋለን። በኋላ ልናስወግደው ማለት ነው። በኋላ በአዲስ እንጀራ እናስወግደዋለን። ስለዚህ ቀስ እያለ የማር እንዳይቀንስብን እጪ ኖሮት ስናዛውር ያስገባነውን ወደ ላይ እናወጣለን ማለት ነው። 5 እንጀራ ወደ ላይ 5 ባዶ ወደ ውስጥ እንጨምርና ከዛ ነባችንን ጥርግርግ አድርገን እንመለሳለን። በዚህ አጋጣሚ ኪዩን ኤክስክሉደር መጨመር የሚፈልጉ አሉ፣ ግን ባይጨመር ነው የምመክረው እኔ። ምክንያቱም ሰዓቱ ብዙ የድንጉላ ንብ ያለበት ነው። እናት ንቧ ወደ ላይ ልትወጣ ትችላለች፣ መሀል ልቀርብን ትችላለች። ስለዚህ በጣም ጥንቃቄ ይፈልጋል። መጨረሻ ላይ ማድረጉ ነው የምመክረው እኔ። ከሁለቱንም ደርበን ወይም እንደ ሁኔታው አንድ ደርበን መጨረሻ አንስተን እንጨምራለን አራግፈን እንጂ አሁን ስናደርገው ድሮን ወደ ላይ ከቀረ እዛ አይመለስም፣ አያስወጣው። ስለዚህ ቶሎ ሊሞትብን ስለሚችል እና ብዙ ንብ ሊጨርስብን ስለሚችል ጥንቃቄ ያስፈልጋል ማለት ነው። ያን ካደረግን በኋላ ቀስ ብለን እንጀራውን አይሚን ሳጥኑን እንደርበዋለን። በደንብ ከጠረብን በኋላ እና ካረጋገጥን ከገጠመ በኋላ ክዳኑን አመተን አድርግና ከድነን ቦታው ላይ እናስቀምጣለን ማለት ነው። ይሄንኑ ፕሪንሲፕል እንጠቀማለን ለቀጣይ ለሁለተኛው ድራብም በዛው መልኩ እንጠቀማለን። በዚህ አጋጣሚ ግን ወደ ሁለተኛው ያወጣ ነው ስናዛውረው ከባህላዊ ቀፎ የሰፋ ነው ድርብርብ ነው። ስለዚህ በሹካ ወይም ደግሞ በአንካፒንግ ፎርክ ስለማይነሳ በኋላ ማጣራት ላይ ስለሚያስቸግራችሁ ምን ማድረግ ያስፈልጋል ማለት ነው። ያንን ወደ ላይ ያወጣነው ቁጥሩ ቼክ አደረግን ከመዘገብን በኋላ ሁለተኛውን ስንደርብ ያን ቁጥር ያካተተ ነው የምንደርበው ማለት ነው። ያንን ቁጥር ያንን ሰብ ምን እናደርጋለን? እናወጣዋለን ማለት ነው። ማር ሊኖረው ይችላል፣ እጭ ሊኖረው ይችላል። እናወጣና በአዲስ እንተካዋለን ማለት ነው። ዘሴሚዝ ወደ ላይ 5 እናወጣለን። አሁን ሁለተኛውንም ስንደርብ 5 እንጀራ ማር ሊሆን ይችላል፣ የሆነ ነገር 5 እናወጣለን። ሁለተኛ አለፍ አሁንም 5 ባዶ ደግሞ ወደታች እንጨምራለን። በዛ እጩን ወይም እንጀራውን ተከትሎ ንቡ ይወጣል፣ በቀላሉ ይሄድልናል ማለት ነው። ስለዚህ እንደዚህ አድርገን መደረብ የምንችልበት እድል አለ። ኮሎኒ ያነሰብን ምናምን ያላችሁኝ ያላችሁ እሱ ኮሎኒ ዩናይቲንግ ወይም ማቀላቀል ነው። እሱ ራሱን የቻለ አንድ ዝግጅት ይፈልጋል። እሱን በቅርቡ ለመልቀቅ እሞክራለሁ። ስለዚህ ላይክ፣ ሼር እና ሰብስክራይብ በማድረግ ያው ለሁሉም እንዲደርስ ሁሉም እንዲጠቀሙበት እንድታደርጉ እየጠየቁ የዛሬ ዝግጅቴን በዚህ አበቃለሁ ማለት ነው።